ኢብራሂምያ የሚባለውን ነገር ዛሬ ካልተቃወማችሁ ነገ ጠዋት ደም እንባ ታለቅሳላችሁ። ልጆቻችሁን አሳልፋችሁ ነው የምትሰጡት። አደገኛ ነገር አለው። ክርስትናውን ጨርሶ ወደ እስልምና እየመጣ ነው ያለው። ሳውዲ ነው የሚጀምረው፣ ኢትዮጵያ ውስጥ ይገባል። ዛሬ ልናገር የመጣሁትም የቀን ጉዳይ ነው፣ የጊዜ ጉዳይ ነው። ኢብራሂምያ የሚባለውን ነገር ዛሬ ካልተቃወማችሁ ነገ ጠዋት ደም እንባ ታለቅሳላችሁ። ልጆቻችሁን አሳልፋችሁ ነው የምትሰጡት። እየነገርኳችሁ ነው፣ ደግምላችኋለሁ። ኢብራሂምያ የሚባል ነገር በመስጊድ በኡስታዞች በመሻይኮች ሲወራ ከሰማችሁ አደጋ አለው፣ አደገኛ ነገር አለው። ክርስትናውን ጨርሶ ወደ እስልምና እየመጣ ነው ያለው። ሳውዲ ነው የሚጀምረው፣ ኢትዮጵያ ውስጥ ይገባል። ኢብራሂምያ የሚባለው ነገር ማለት ነው ኮንሴፕት እየነገርኳችሁ ነው። ዛሬ ላይ ላትሉ ትችላላችሁ። ቀድሜ ነው እየነገርኳችሁ ያለሁት። ኢትዮጵያ ውስጥ በደንብ መስመር እየተዘረጋ ነው ያለው። ያንን መስመር ታግላችሁ ሸሂድም መሆን ካለባችሁ ሸሂድ ሆነን፣ ሰማዕትም መሆን ካለብን ሰማዕት ሆነን የኢትዮጵያ ሕዝብን አንቅተን ካላለፍን በስተቀረ ደም እንባ ነው የምታለቅሱት። አሁን ነው ሰዓቱ። ዛሬ ሰምታችሁኛል። ነገ ጠዋት ወሬው ሲመጣ ወይድ እንደዚህ ብሎ ነበር ባቢሎን ቤት ትሉኛላችሁ። ኢብራሂምያ ብላችሁ ሰርች አድርጉ። ኢብራሂምያ በአረብኛ በ1917 ነው የተጀመረው። እንግሊዝ ናት የጀመረችው። ጽዮናውያን ፖለቲካል አጀንዳ ነው ያላቸው። ከሞንጎሎች ጋር የተዋለዱ ናቸው። ሲጀመር ፒውር እስራኤላውያን አይደሉም። አሁን መተው ከባቢሎን ምርኮ በኋላ ያለውን ስለ እስራኤል የተነገረውን የተስፋ ቃል አሁን የዘመኑ ፍጻሜ ጋር አያይዘው ስለኛ ነው የሚያወራው ብሎ ክርስቲያኖችን ከሪፕሌስመንት ቴዎሎጂ ሙሉ ለሙሉ አስወጥቷቸዋል። ሪፕሌስመንት ቴዎሎጂ የሚባለው ኦርቶዶክስም ካቶሊክም ፕሮቴስታንት የሚቀበለውን ትምህርት አውጥተው እንዳለ እስራኤሎች ተስፋ ያላቸው ናቸው፣ የእስራኤል ሕዝብ ዓለምን ይገዛል ምናምን የሚባል ኮንሴፕት ውስጥ አስገብተዋል። ልክ ዘፍጥረት 12 ላይ የነበረውን ስለ እስማኤል የሚናገረውን ከግብጽ ወንዝ እስከ ኤፍራጥስ ወንዝ ድረስ ለዘር እሰጣለሁ የሚለውን ኮንሴፕት አምጥተው በየመስጊዱ በየምኑ እንትን ተብሎ ሙስሊሙ እንዲያንቀላፋ ተደርጎ ከኢራን ግማሽ፣ ሶሪያ፣ ሳውዲ አረቢያ፣ ኢትዮጵያ ግማሹ፣ ሶማሌ ግማሹ፣ ግብጽ ግማሹን ለመውሰድ ነው፣ ለመንጠቅ ነው የሚፈልጉት። ሙስሊሙን አፉን ለማዘጋት ነው። እስራኤል ውስጥ አይሁዲያኖች ውስጥ በስነ ስርዓት ኡስታዞች መሻይኮች ስልጠና እየወሰዱ ነው ያሉት። ታላቅ በጀት ተመድቦላቸው ማለት ነው። ከዛ በኋላ በየመስጊዱ በየምናምኑ ቁርአን ላይ የተቀደሳቸውን ምድር አወረስናት ለእስራኤል ልጆች አወረስናቸው የሚለው ጥቅስ ይጠቀሳል። የኋለኛው ቀጠሮ በደረሰ ጊዜ የእስራኤል ልጆችን ወደ ምድራቸውን መልሳቸው የሚለው የቁርአን አንቀጾች 17ቱንም ጥቅሶቹን አዘጋጅቼ እነግራቸዋለሁ። 17ቱም ጥቅሶች ሲጠቀሱ ከነዛው ተጠቅሰው ሆን ተብለው ለዚህ ለፖለቲካ ስራ መስበክ ሲጀምር ይችን ቀን አስታውሷት ያጀማ፣ ይችን ቀን አስታውሷት። ማንንም ሳትፈሩ ማለት ነው። በዚህ ነገር ወላሂ ሸሂድ ብትሆኑ አላህ ዘንድ ዋጋ አለው። ለምን በቃ እንትን ነው። ለሚቀጥለው ትውልድ መስዋዕት ሁኑ፣ ተሰዉ። መስዋዕትም ካለባችሁ መስዋዕት ካለብንም እንሰዋለን። በተረፈ እኛ ያለን ኢትዮጵያ ምድር ላይ በየመስጊዶቻችን ኢብራሂምያ የሚባለው ትምህርት አይሰበካትም። ይሄ ነው እንግዲህ። ሌላ ነገር እያልኩ አይደለም። የገባችሁ ገብቷችኋል። ኮንሴፕቱን የምታውቁ ሰዎች አላችሁ። የማታውቁ ሰዎች ሰርች አድርጉ። ምን እያለ ነው እያወራ ያለው ምንድነው የሚለውን ነገር ሰርች አድርጉ። በእንግሊዝኛ አብርሃም አኮርድ ይባላል። ለፕሮቴስታንቶች ጋር የሰሩት አብርሃም አኮርድ የሚባለው ነው ስብከቱ። ሪፕሌስመንት ቴዎሎጂን ጥለውት ይሄንን አብርሃም አኮርድ ይባላል በእንግሊዝኛ። እሱን ብላችሁ ሰርች አድርጉ። በእንትኖች ደግሞ ያው በእኛ ደግሞ ኢብራሂምያ ይባላል። ያው አንዱ የአሜሪካ ኢማም ራሱ ሲናገር አልነበረ? ራሱ ላሰማችሁ እንዴ? ላሰማችሁ ስሙት የሚለውን። Are you Jewish? I'm not Jewish. What are you? I'm an African American. Yes, sir. What religion do you believe in? What religion do you believe in? I am Muslim. I'm an imam. Yes, sir. Why do you support the Jews? I support the Jews because I read the Quran, and the Quran is the most pro-Zionist, pro-Israel, pro-Jewish book in the history of humankind. Yes, sir. Let me ask you a question. Would you rather $1 billion or dinner with God? But that's tough for us. Dinner with God. Dinner with God. Why? So God will give me the $1 billion. Amazing. Thank you so much, brother. ኢንተርቪው ነው የሚያደርገው እና አንተ አሜሪካዊ ሙስሊም ነህ እና አሜሪካዊ ነህ፣ ያው ጥቁር ሙስሊም ነው፣ ኢማም ነኝ ነው የሚለው። የአሜሪካዊ ይታወቃል ይሄ ሰውዬ የራሱ ማለት ነው። ከዛ ለምንድን ነው ጽዮናውያንን የምትደግፈው ተብሎ ሲባል ጽዮናውያንን የምደግፍበት ምክንያት ቁርአን ስለሚደግፈኝ ነው ብሎ አላህ በቁርአን ውስጥ የበኒ እስራኤሎች የእስራኤል ልጆች ብሎ
ከግብጽ ያወጣቸውን የያዕቆብ አለይሂ ሰላም ልጆችን የሚያመነሳውን ጥቅሶች ከዚህ ጋር አያይዞ መናገር ጀመረ ማለት ነው። እና አሁን አሜሪካ ኦልሬዲ ተጀምሯል ይሄ ነገር ማለት ነው። አሁን ደግሞ ቀጥሎ ያለው ይሄ እንትኑ ከፖለቲካው ጋር ገለት ጋር ነው። ስልጣኑ በእጃቸው ነው፣ ገንዘቡ በእጃቸው ነው ያለው። ስለዚህ መሳሪያውም እንደዛ ነው። ታንኩም ባንኩም እነሱ እጅ ነው ያለው፣ አይሁዳኖች እጅ ነው ያለው፣ ጽዮናውያን እጅ ነው ያለው። ስለዚህ በተቻላቸው አቅም በገንዘባቸው በምናምን ነገር እያደረጉ በጉልበታቸው የሚፈልጉትን ነገር እናደርጋለን። ያው ህዝብ እንዳያልቅ ነው፣ ቀስ ብሎ እንትን እንዲል ነው። ክርስትናውን እንዳያበላሹት በፈሳዳቸው፣ እስልምናን ደግሞ ለማበላሸት ነው ዋናው አላማቸው፣ ታርጌታቸው ማለት ነው። ይሄን ይመስላል። ነገ ጠዋት ኢብራሂምያ ሲመጣ የማይሰብኩበት ምንም ምክንያት የለም። መደመር ይልሃል፣ ስለ መደመር ያወራሃል። ነገ ጠዋት ተነስቶም አሁን ኢብራሂምያ ብሎ ይነሳል መስጊድ ውስጥ ማለት ነው። ኢብራሂምያ አለ። ከዛ በኋላ እንዴት ይሆናል ምናምን ፍልስጤማውያን እንደነገሮች ምናምን የቁርአን ማር ነው ያለው ይላል። ብዙ ደባሪ ነገሮች አሉ። አሁን ሆን ብሎ የሚሰሩ ሰዎች አሉ፣ የኒፋቅ ስራ የሚሰሩ ሰዎች አሉ። ኖርማል ተከፍሏቸው ምናምን በስነ ስርዓት ያው የኒፋቅ ታውቃለህ፣ ውጪው ሙስሊም ነው እንትን ነው። ኒፋቅ ማለት ያው ነፈቀ ነው ራሱ ከፈለ ነው፣ ለሁለት ነገር ነው። መንፈቅ ስትል የአመቱ ለሁለት ክፍል ያው ስድስተኛ ወር መንፈቅ ይባላል። እና ነፈቀ ማለት ከፈለ ነው። መናፍቅ የሚለው ቃል ከፋፋይ ማለት ነው። ራሱ ከፊል የሚያምን ከፊል የሚጠራጠር ማለት ነው። በእኛም በእስላም እንደዛ ኒፋቅ የሚለው ቃል እንደዛ ነው። ራሱ ውጪው እንትን ነው ሙስሊም ነው፣ ውስጡ ግን ሙስሊም አይደለም። ራሱ አደጋ ነው። ራሱ አላህ በቁርአን ላይ በሱረቱ ኒሳ ምዕራፍ 4 ላይ ሲነግረን ምንድነው ያለው? ሙናፊቃኖች ከዛም ከዚህም አይደሉም፣ ነገር ግን የጀሃነም አዘቅት ውስጥ ታች ያሉት እነሱ ናቸው። በጣም ኡማውን የሚጎዳውም እሱ ነው። ሙናፊቃኖች ናቸው። ካፊሮች ቢጎዱትም የነሱ ፈሳዳቸው ግልጽ ነው፣ ጥፋታቸው በግልጽ የታወቀ ጉዳይ ነው። የነዚህ ግን ምንድነው አታውቀውም። አብረው ሊሰግዱ ይችላሉ፣ አብረው ሊጾሙ ይችላሉ፣ አብረው ቁርአን ሊቀሩላ ይችላሉ። አላህ ይጠብቀን ከሙናፊቃኖች ኒፋቅ፣ አላህ ይጠብቀንና ቀላል ነገር አይደለም። ራሱ እንደዚህ የሚሰራና አውቀው የሚሰሩ ሰዎችም አሉ፣ ሳያውቁ ደግሞ አጀንዳው ሳያውቁት በአጀንዳ ተመርተው ዝም ብለው እንትን የሚሉ አሉ፣ የሚነዱ አሉ። በቃ ትክክል ነው ብሎ የሚያስቡ አሉ። ልክ በአንድ ወቅት ኢራንና አሜሪካ ሲጣሉ እኔ ለምሳሌ ለኢራን ብዙ ሰዎች ያገዙ ነበረ። ከዙልም አንፃር ከበደል አንፃር ልክ አይደለም ይሄ ነገር ብለው ብዙ ሰዎች እንትን ይሉ ነበር። ያንን ተንተረሰው ግን አንዳንድ ሰዎች ራፊዳ የሚባለውን ኮንሴፕት ወይም የሺያ ኮንሴፕትን ኢትዮጵያ ምድር ላይ ሲያስፋፉ ነበር። ያ ደግሞ ምንድነው አው በቃ እንትናቸው ምናምን ብሎ ብዙ ሰው እንትን ይላቸው ነበር። አሁን አጀንዳው ሲከስም አብረው ከሰሙ ማለት ነው። ይሄኛው ግን የረጅም ጊዜ ፕላን የተደረገ ነው። ኢብራሂምያ የሚባለው አሁን በአንዴ እንትን አይደለም፣ በአንዴ እንትን የሚል አይደለም። የረጅም ጊዜ ፕላን ተደርጎ የተሰራበት ነው። አሁን ደግሞ ወደዚህ ወደ ኢትዮጵያ ገብቷል። ወደ መጅሊሱም አካባቢ ላይ የተቀራረበ ነው። እንግዲህ በየእንትኑ በየመስጊዱ በየምኑ ሙሐደራ እየተሰጠ ወይ ደግሞ ሁጥባ ላይም ከተሰጠ ያኔ መንቃት አለባችሁ ነው ማለት አለባችሁ ነው ቀደም ብላችሁ